የቀረጹት ብዬ ነው ማምነው በትክክል ከመረዳት የመጣ ነው ብዬ አላስብም እዚህ ሀገር ፖለቲካን በሃይማኖት መነጽር የማየት ችግር አለ ሁሉ ጊዜ በፖለቲካ ውስጥ ፌርነስ ላይኖር ይችላል ፖለቲክስ is essentially about power እና ኦሮሚያ ውስጥ የሚኖሩ ሌላ ብሔሮች አሉ 7 ሚሊዮን አይደለም በመንግስት የሚታወቁ እነዚህ ሰዎች ኢትዮጵያውያን ናቸው ወይ አንድ ዜጋንን ቋንቋቸው ባህላቸው እንዲያድግ የሞራል ግዴታ አለብን እንደ አንድ ዜጋ እንደ አንድ ሀገር ዜጋ ግን የኦሮሚያ ክልላዊ መንግስት የነሱንም የሥራ ቋንቋ ማረግ አለበት ማለት ፖለቲካ ለማወቅ ነው ፓርቲ ምንድነው የሚያስገድደው ኦሮሚያ የኦሮሞ ህዝብ ሆምላንድ ነው ብለን ተነስተናል በዛ ነው ፌደራሊዝሙን ተደራራው ጋር ተስማማንም እኮ ያንዳንዶች አስተሳሰብ ነው እንጂ አልተስማማንም እሱን እንግዲህ እሱ አይደለ መሰረታዊ ጥያቄ በጣም ጥሩ እንደማትስማሙ ተሰብሰቡና ጉልበት ፍጠሩና ኦሮሚያ ለማፍረስ ሞክሩ ልክ ያለው ነው ኮሱ ነው የሚሆነው እንደዛ ነው ተስማምተናል ብሎ መነሳቱ ልክ አይደለም ጥያቄው ምንድነው ልክ አሁን አንተ ቀድም ስታነሳ በነበረው ሁኔታ እንሂድ ካልን በብሔራዊ ደረጃ አንድ ቋንቋ ሌሎች ላይ እንዲጫን ተደርጓል ያልከው ልክ አይደለም በሚል እንቀበለውና አይደል ልክ ይሄንን ክልል ውስጥ ስንገባ ተመሳሳይ ነገር ማድረግ ትክክል ነው ወይ ነው ትክክል አይደለም መጫን የለብንም ለምሳሌ አንድ ሰው ከዚህ በላይ ለምሳሌ አሁን የኦሮሚያ ክልላዊ ቋንቋ ኦሮምኛ ነው ካልክ ምን ማለት ነው እና ምን እንበለው አሃ አያ ምን አማርኛንም እንደዛ ነው የምንለው አያ የቋንቋዎች ሀገር ነው ቋንቋዎቹ በየሆምላንዳቸው የሥራ ቋንቋ ይሁኑ ነው ሆምላንድ የሚለው ራሱ ገና እኮ አልተግባባንም እሱ እንግዲህ ያው እንዳልኩ የሚሆነው እሱም ተሰምሮ ተሰጠን እንጂ አልተሰጠንም ተሰምሮ ነው ተሰጠን 83 በኋላ አልተሰጠንም በፖለቲካ የሚሰጥ ነገር የለም ትነጥቃለህ ትወስዳለህ እንጂ እችን ሐሳብ ይልቅስማ አመሰግናለሁ መክረውኛል አከብራለሁ ፕሮፌሰርን አድዋ ብለዋል መሬት ላይ ያለው እውነት ይፍረድ የምናከብርበትን መንገድ እያየነው ነው የአዲስ አበባ ግርግር ነው አድዋ በዓል የሚባለው እኔ ያልኩበት ምክንያት የራሴ ሪዝን ስላለኝ ነው ሁለተኛ ግን አሁን ይሄኛው ፌደራሊዝም ትልቁ ጥሩ ጎኑ ፈቀደና 97 በኋላ ግን የማኪያቬሊ ሪሰርች ነው የተደረገብን በቃ የአንድ ሰው የበላይነት ነው የተካሄደበት ከዛ በኋላ አልተካሄደም ጭራሽ ህዝብ ነው የተበደለበት መሬት ወረቀቱ ላይ ያለውና መሬት ላይ የሚፈጸመው የተለያየ ነው ቀደም ግን አሁን እሳቸው ያነሱት ለምንድነው ሁሌ እንደ ማነጻጸሪያ የሚነሳው ኦሮሚያ ክልል ነው ብሔሮች እንደተበደሉ ተደርጎ የሚወራው ሆይ ሁሉም ቦታ ላይ ነው የምሰማው ኦሮሚያ ክልል እንደዚህ ተደርጎ እኔ እዚህ ቤት ውህድ ማንነት ላይ ያጠናው ቴዲ መጣ ናዝሬት ኦሮምኛ ብቻ ነው ቋንቋው ሲለኝ ልጨርስ አይደለም አለቀ በቃ ያውም እኮ ከአጀንዳ ወጥተ ነው የምታወራው አውቄ ነው ግን ሰዓት ይለቅ ብዬ ነው በቃ ጨረስ እቻ አንድ ደቂቃ እንዴት አሪፍ ናት በምንድነው አሁን ከፒላሩ ልነሳ ፖለቲካሊ ሲታይ አሁን እኔ ሚስ ኢንተርፕሬቴሽን ነው እኔ እንጃ አሁን ይሄ አገላለጽ በዚህ ከቀጠለ ልክ አይደለም ብዬ ስላሰብኩ ነው የመጣሁት የትኛው ክልል ውስጥ ነው የሆነ ቋንቋ እንዳይነገር የተከለከለው ይሄኛው ኮንክሉዥን ግን ልክ ነው ለምሳሌ እኔ አሁን ጥያቄው ይስተካከልልሽና ምን ለማለት ፈልጌ ነው ለምሳሌ እኔ የመጣሁበት ክልል ካስፈልገው ኦሮሚያ ክልል እኔ በኦሮምኛ ነው የተማርኩት ግን ብዙዎቹ ኢቭን አማርኛ ክላስ ተብሎ ለብቻ አለ በአማርኛ የሚማሩ አሉ ይሄን ያህል አይደለም ወይ አንዳንዴ ማለት ልክ ያሉን ነገሮች ሊኖሩ ይችላሉ ግን በዚህ ልክ የሆነ ክልል ውስጥ ሌሎች ከዛ ቋንቋ ውጪ እንዳይነገሩ ተደርጓል ወይ ተብሎ የሚታሰበው ነገር ደግሞ ልክ ነው ወይ እንዳውም አንዳንድ ከተሞች ላይ እስቲ ከአዲስ አበባ ወይ ከአማራ ክልል ወጣ ብለን ስናይ አማርኛ አይደለ ወይ ዶሚኔትድ በተለይ ከተሞች ላይ እስቲ ምን ነጋገረው ክልላዊ ቋንቋ ምንድነው አቤት የኦሮሚያ ክልላዊ ቋንቋ ምንድነው አፋን ኦሮሞ ነው አለቀ ግን እያልኩኝ ያለሁትኝ መናገር ተከልክሏል ወይ መናገር አላልንም መማር ምስቲ ስለተባለ እኮ ነው አይ ግዴላ አንዱን ብቻ ትሰጃ እሺ አይ መማር ማዘት ሴምታይ መማር የሚፈልግ በአማርኛ ይማርም ለምሳሌ ኦሮሚያ ክልል መጨረሻ ነው የጠየኩትን ጥያቄ ላይ የሥራ ቋንቋን በተመለከተማ አንዴ የሥራ ቋንቋ የፌደራል መንግስት ላይ ስንመጣ እንደዛ ከሆነ እኮ አንዴ የሥራ ቋንቋ ነው አይደል ያለው አማርኛ አይደለ ኮሱ ልክ ካልሆነ ክልል ላይ ሲወለም እሱንም ነው መተቸት ያለብን ለምሳሌ እኮ ክልሎች ላይ ከሄደን እሱ ልክ ካልሆነ ክልል ላይ ለምን ልክ ይሆናል የኔ ኮንሰርን ምንድነው ክልሎች ላይ ለምሳሌ ኦሮሚያ ክልል ላይ በአፋን ኦሮሞ ብቻ የሥራ ቋንቋ አፋን ኦሮሞ ብቻ መሆኑ ልክ አይደለም አፋር ላይ አፋርኛ
ብቻ የስራ ቋንቋ መሆኑ ልክ አይደለም ካለን ፌደራል መንግስት ላይ አማርኛ ብቻ የስራ ቋንቋ ማድረጉ ልክ ነው እኮ ተመሳሳይ እኮ ነው ገልብጣችሁ ተመሳሳይ ጥያቄ ነው ያለው በዛ ኮንክሉዥን አሁን ክልል ላይ ልክ አይደለም ካለን ለምን ፌደራል ላይ ልክ አይደለም ካለን ለምን ክልል ላይ ልክ ነው እኔም እኮ ማለት the same thing ነው ነው ጥያቄው በዛ ልክ ኮንክሉዥን ነው አመሰግናለሁ በአንድ ደቂቃ መቼስ የኢትዮጵያ ፌደራሊዝም ጠንካራና ደካማ ጎን ማስቀመጥ በጣም ይከብዳል ግን ጠንካራ ውልተውና ደካማ ጎኑ እንደው በአንድ እንትን ላስቀምጣት የኢትዮጵያ በኔ እምነት የኢትዮጵያ ፌደራሊዝም ሲዋቀር ሲቀረጽ የኢትዮጵያን ህዝብ እምነት ፍልስፍና የኑሮ ዘይቤ ወዘተ ባካተተ መልኩ ሳይሆን ጥቂት ፖለቲከኞች እነሱ በገባቸው መልኩ የቀረጹት